ለመሆኑ ሙሉ ህይወትህን ወደ አምልኮ ወይም ወደ ዒባዳ መለወጥ እንደምትችል ታውቃለህ? አዎ፣ ስራ፣ እንቅልፍህ፣ ምግብህ፣ ሌላው ቀርቶ ከጓደኞችህ ጋር የምታሳልፈው ጊዜ ሳይቀር የአጅርህ ምንጭ ሊሆን ይችላል። ሚስጥሩ ግን አንድ ቦታ ነው የተሸሸገው። ይህ ሚስጥር ንያ ወይም ደግሞ ኢንቴንሽን ይባላል። ይህንን ኮንሴፕት በማስመልከት ውዱ ነቢያችን ሰለላሁ ዐለይሂ ወሰለም እንዲህ ይሉናል፣ ኢነመል አዕማሉ ቢንኒያት ወኢነማ ሊኩሊ ምሪኢን ማነዋ። ስራዎች ሁሉ የሚመዘኑት በንያቸው ብቻ ነው። እያንዳንዱም ሰው ያሰበው ወይም የነየተው ነገር አለው ይሉናል ነቢዩ ሰለላሁ ዐለይሂ ወሰለም። እኔ ይህ ኮንሴፕት ሁሌ እንዳስገረመኝ ነው። በእስልምና ንያ ተራ ምኞት ብቻ አይደለም። የዕለት ተዕለት የዱንያ ስራችንን ወደ ዘላለማዊ የአኺራ ስንቅ የሚቀይርልን መለኮታዊ አልኬሚ ቢሆን እንጂ ማለት ነው። ዱንያዊ ስራ ሰርተህ ድካምህ ለአላህ ከሆነ፣ ቤተሰብህን ለመመገብ ከሆነ ወይም ደግሞ ራስህን ለመቻል ከሆነ ያ የደከምክበት ሰዓት በሙሉ አላህ ዘንድ እንደ ትልቅ ጂሃድና ዒባዳ ይቆጠርልሃል። የኢስላም ሊቃውንት የንያን ትልቅነት ሲያስረዱን አስገራሚ ነገር ይነግሩናል። አንድን መልካም ስራ ለመስራት ንጹህ ንያ ኖሮህ ነገር ግን በምክንያት ሳሰራው ብትቀር አላህ ዘንድ ሙሉ አጅር ይጻፍልሃል ይሉናል። ነገር ግን ነገሩ ተቃራኒም አለው። ተራራ የሚያክል መልካም ስራ ሰርተህ ለሰዎች ለመታየት ወይም ለሌላ ዓላማ ከሆነ አላህ ዘንድ ዋጋው ዜሮ ነው። ምክንያቱም ስራው ውጫዊ ውበት እንጂ ውስጣዊ ነፍስ የለውምና ማለት ነው። ስለዚህ ወዳጄ ከመንቀሳቀስህ በፊት ልብህን መርምር፣ ንያህን አስተካክል፣ ህይወትህን በሙሉ ወደ ስኬት ቀይር። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።